ከኢማም ሱጋቶ ዘይኔ ታሪክ ምን እንማራለን? በዚህ አጭር ቪዲዮ ስለ ኢማም ሱጋቶ ጥቂት ላንሳላችሁ። ኢማም ሱጋቶ ማለት በዛሬው ማዕከላዊ ኢትዮጵያ ስልጤ ዞን ውስጥ በ1930ዎቹ በኢትዮጵያ ብዙም ጸረ ፊውዳል ትግል ባልተቀጣጠለበት ጊዜ ጸረ ፊውዳል ትግል ሲመሩ የነበሩ ሰው ናቸው። ምናልባትም ታሪክ ከዘነጋቸው ባለ ታሪኮች መካከል አንዱ ናቸው ብዬ አምናለሁ። ኢማም ሱጋቶ ዘይኔ ከደሃ ቤተሰብ የተወለዱ ከደሃው ማህበረሰብ ጎን ቆመው በወቅቱ የማህበረሰቡን መሬት ነጥቆ ማህበረሰቡን ጉልበት ሲበዘብዝ የነበረውን የፊውዳል ስርዓት አሻፈረኝ ብለው በመቃወም ጸረ ፊውዳል ትግል ይመሩ የነበሩ ሰው ግሪክ ስትሮፍ ዋር ሎርድ ኦፍ ስልጤ በሚል ርዕስ ታሪካቸውን ጽፏል። ኢማም ሱጋቶ ዘይኔ ቦጎት የሚባል ፌዴሬሽን አቋቋሙ። ለፌዴሬሽኑ ቦጎት የሚባል ጦር አደራጁ። የዳኝነት ስርዓት ዘረጉ። አጠቃላይ ከፊውዳሉ ስርዓት የማረኩ የዘረፉ ለደሃው ማህበረሰብ ሲያከፋፍሉም ነበር። ኢማም ሱጋቶ በአንድ ጊዜ ሁለት ጨቋኝ ስርዓትን የመታገል ፈተናም ገጥሟቸዋል። በአንድ ወገን ከደሃው ማህበረሰብ ከጨቋኙ ከገባሩ ማህበረሰብ ጎን ተሰልፈው የፊውዳሉን ስርዓት መታገል አለባቸው። በሌላ በኩል ደግሞ ፋሺስት ጣሊያን ኢትዮጵያን የወረረችበት ጊዜ ስለነበረ ከሀገራቸው ከኢትዮጵያ ጎን ቆመው ጣሊያንን መታገል ነበረባቸው። በዚህ ጊዜ ነው ኢማም ሱጋቶ ዘይኔ እጅግ ስትራቴጂክ የሆነ ውሳኔ ወሰኑ። ማሪሊዮስ ግብኝ ቴባሳ አይታኒ ልጅ የነገሳ